የመልእክተኛው ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ስብዕና ስናነሳ ለሀገራችን ካለው ህልውና አንፃር መልእክተኛው ተጠልቆ ማያልቅ የበርካታ ስነ ምግባር ባለቤት ናቸው። አላሁ ሱብሓነሁ ወተዓላ በበርካታ ነገር አስውቧቸው ሞዴል አደረጋቸውና ለቀድ ካነ ለኩም ፊ ረሱሊላህ ኡስወቱን ሐሰና በመልእክተኛው በኩል ለናንተ መልካም መከተል አለላችሁ አለ። ማህበራዊ ኑሯችንን እርሳቸው መጥተው ይዳኙት። ትዳራችን በሳቸው ወግ ያምራል። ስራችን በሳቸው ቃና ይዋባል። አብሮነታችን በስነ ምግባራቸው ይደምቃል። ነብዩ አለይሂ ሰላቱ ወሰላም ወደ ህይወታችን ስናመጣው የቤት ችግር ይፈታል፣ የሥራ ስንክስራር ይፈታል፣ የፖለቲካው ቁርሾ ይረግባል። ረሱል አለይሂ ሰላቱ ወሰላም ምሉ አድርጎ አላህ የሰጠን የኛው ጸጋ ናቸው። በርካታ ምሁራን በዘመኑ ያሉት የሊደርሺፕ የአመራር ሳይንስ ጠቢባኖች የረሱሉ ሰለላሁ ዐለይሂ ወሰለም የመሩበትን የአመራር ሳይንስ ሲተነትኑት ለጉድ ነው። 3 ቀን ትሬኒንግ ብንወስዱ አይበቃል። ማህበረሰቡ ጋር የኖሩበት ዘይቤ፣ ወጣቱን ያናግሩበት የነበረ ብቃታቸው፣ ባለቤቶቻቸውን የሚመሩበት የነበረው አቀራረብ፣ ፖለቲካውን የሚመሩበት የነበረው ብስለት የሚገርም። ይሄን ያጠኑት ዕውቅ ፈላስፋዎች እንደ አሜሪካው ፈላስፋ በርናርድ ሾው እንደሚባለው የዓለምን ችግር አየና መሐመድ ይላል በሱ አገላለጽ በዚህ ዘመን ቢኖር የዓለምን ችግር ሻይን በመጠጣት ቅስፈት ይፈታት ነበር። አላሁ አክበር። ለምድር ፍቱን መድኃኒት ናቸው ሰይዱና መሐመድ ሰለላሁ ዐለይሂ ወሰለም። አስተምሮታቸውን እየወሰድነ ሕይወታችን ልናስበው ይገባል። ኢትዮጵያ ውስጥ አብሮ መኖር ነው አይደል የከበደ? አብሮ መኖርን ያሳየዋል። ከመካ ተሰደው መዲና ሲገቡ ይሁዳዎች ነበሩ፣ ክርስቲያኖች ነበሩ። ከነሱ ጋር እንዴት ተኗኗሩ? ጉድ ነው የምትለው ወደ ውስጥ ስትገቡ። የነጅራን ክርስቲያኖች ነብዩን ሰለላሁ ዐለይሂ ወሰለም መጠው ለማናገር መስጂድ ገቡ፣ ቁጭ አሉ። ስለ እስልምና ጠየቋቸው። ክርስቲያኖች ናቸው። በውይይታቸው ላይ የጾለት ሰዓታቸው ደረሰ። ክርስቲያኖች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመስጂዳቸው አንድ ጥግ ሰጠዋቸው። ክርስቲያኖቹ ጾለት አደረጉ። አላሁ አክበር። እንዲህ ሌላው ጋር መኖር የሚችሉ በሳል ጥበበኛ ነብይ ነበር። ከማን ጋር ምን ማውራት እንዳለባቸው የሚያውቁ፣ ለሁሉም የተመቹ። የመዲናን ህገ ደንብ ሲያጸድቁ ወሲቃ የሚባለውን ክርስቲያኑ በሰላም እንዲኖር፣ ይሁዳው በሰላም እንዲኖር፣ የጾለት ቦታቸው እንዳይነካባቸው፣ ከቸገራቸው ሊረዱ፣ ካመማቸው ሊያሳክሟቸው። ከዚህ ከፍ ብለው አንዴ ቁመው ያሉ ሰሃቦቹ ጋር አንዴ የይሁዳ ጀናዛ ሰው አይደለም የሞተ ሰው ጀናዛው ያለ ወደ ቀብር እየተሸኘ ሰይዱና መሐመድ ከተቀመጡበት ቆሙ። ሲቆሙ ሰሃቦቹ ተማሪዎቻቸው የአላህ መልእክተኛ የሚያልፈው እኮ የሙስሊም ጀናዛ አይደለም የይሁዳ ነው አሏቸው። አንድ ቃል መለሱ፣ አለይሰት ነፍሰን፣ ነፍስ አይደለችም እንደ ያለፉት አሉ። ለሰው ልጆች ነፍስ ክብር የሰጡ የኔና አንተ ታላቁ ነብይ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም የጦር ሜዳ ጀግና ነበሩ። የአገር አስተዳዳሪ ነበሩ። ጀግና ሽማግሌ ነበሩ። ጥሩ የትዳር አጋር ነበሩ። ጥሩ አባት ነበሩ። ሁለንተናቸውን ያሳመራቸው የከውኑ መልክ ነበሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ጦርነት ሜዳ ላይ እንግዲህ ጀግና የሚባለው ከሰሃቦቹ ማን ነው? ኻሊድ ኢብኑ ወሊድ፣ አሊ ኢብኑ አቢ ጣሊብ ነው የምንጠራው አይደል? ከሰሃቦቹ ጀግኖች አሊ ኢብኑ አቢ ጣሊብ ወደ ጦር ሜዳ ሲገባ ግጥም እያለ ነው የሚገባ። አነ الذي امي سميتني حيدرا ليث غابات كريه المنظر وفيهم بصاعك الى السندرا። እኔ እኮ እናቴ ሃይደር ብላ ጠርታኛለች። ይሄ ለቡ አንበሳ ማለት ነው። ወደ ጦር ሜዳ ስገባ ፊቴ ጋም ነው ያስፈራል።
በሰይፌ አንገታቸውን ነው ማስተካክለው። ከይለ ሰንደራ እንደ ሰንደራ ይላል። ሰንደራ ማለት መካ ውስጥ የምትኖር ስፍር አስተካካሊ አይደል? ስትሰፍር በትክክል ነው የምታስተካክለው። እንደሷ ነው ማስተካከላቸው ይል ነበር። ይህ ጀግና ጦርነቱ ሲፍም ከማን ጀርባ ይመስላችኋል የሚጠለለው? ከነቢዩና መሐመድ ሰለላሁ ዐለይሂ ወሰለም። አልይ ምን ይላል? ጦርነቱ ግሎ ሳቱ ሲበዛብነ ነተቂ ቢረሱልላህ ከሰይዳችን ጀርባ እንደበቃለን ይላል። ምሽግ ነበሩ ያንተ ነብይ፣ የኔ ነብይ። ጥሩ ባል ነበሩ፣ ለሚስቶቻቸው ዋጋ የሚሰጡ፣ የሴት ልጅ ክብር የገባቸው፣ የመኖር ዘይቤን የሚያውቁ፣ በችግር በደስታው አብረው የሚኖሩ። እኛ አሁን በትዳር ቆይታ ውስጥ ሁሌ አለመግባባት አለ። ሁላችን ትዳር ውስጥ አለ። ትዳር ውስጥ ችግር አለው፣ ግን ጣፋጭ ችግር ከላጤነት ይሻላል። ትዳር ውስጥ ያለ ችግር ጣፋጭ ችግር። ልጅ ማሳደግ አድካሚ ነው፣ ግን ጣፋጭ አድካሚነት። አንዱ ተጠየቀ፣ ባለቤቱን ያው ሲያገባት ተፈራርሞ ነው በችግሯም በደስታዋም አብራሃት ልትኖር ተብሏል። ታዲያ አንዴ ተጋጩና ሽማግሌ ሄደ። ሽማግሌ ሄዶ ለምን ነው ባለቤት ጋር የተለያየ? በችግሩም በደስታውም አብረ ልትኖር ፈርመህ አሉ። አዎ በችግርና በደስታዋ አብሬያት እኖራለሁ፣ በጥጋቧ ጊዜ ግን አብሬያት አልኖርም ማለት። ሰይዱና መሐመድ ሰለላሁ ዐለይሂ ወሰለም ባለቤቶቻቸው ጋር በችግሩ በደስታው ስታኮርፍ ስትቀብጥ ሁሉን ችለው ነበር የሚይዟቸው። ትዳር እሱ ነው፣ ይደፈርሳል። ይሄን የሚመሩበት ሳይንስ ነበራቸው። አንዴ ጦርነት ላይ ወጡ። ኸይበር የሚባል ዘመቻ ላይ ናቸው። ሶፊያ የምትባል ባለቤታቸው አበራቸው ነች። ሲሄዱ ፀሐዩ በጣም የበረታ ነው። የዓለሙ ጥላ ጋቢያቸውን አወለቁና ከላይ አጠለሉላት። ሶፊያ በዛ ሰራዊት መሃል በዓለሙ ጥላ ሲደረግላት የሚሰማትን ክብር ሰው የስነ ልቦና ከፍታ ላይ ሰቀሏት። ግመሉ ጋር ደረሰች። ግመሉ ጋር እንዴት እርካቡን ትጫ ነው መውጫው አደርስበትም። የዓለሙ ብርሃን በርከክ ካሉና ጉልበታቸውን ሰጥቷት የነብዩን ጉልበት ተጭና ግመሏ ላይ ወጣች። اللهم صل وسلم على نبينا። ይሄ በደስታ ጊዜ ብቻ አይደል፣ በችግር በልዩነት መሃል አንዴ እናታችን አይሻ ታውቃላችሁ ገና ልጅ ስለሆነች ትቀና ነበር በሌላ ሚስቶቻቸው። አንዴ አኮረፈች። ስታኮርፍ ልታወራቸው ፍቃደኛ አይደለችም። ማን ይዳኝን አሏት። ሲሏት ሰው ተመረጠ የለም አባትሽ ይዳኝን አዋለች። እና አባቷ ስለሆነ ለሷ ይደግፋል። አቡበክር ስዲቅ መጣ። አባቷ ችግሩ ቀረበላቸው። አቡበክር ስዲቅ ምንድነው ሲሏት አይ እንዲህ ብለው ሰይዳችን አስረዱ ሰለላሁ ዐለይሂ ወሰለም ከሰው ጋር እንዴት እንደሚኖር ያስተማሩ ነው። ያኔ አይ እሱ ያለው ትክክል አይደለም አለች። እሷ ሚስት ነች። ግልጽ ነው። ያን ታሪክ ታውቁት የለ? አንተ የምታቀኝ ታጥቄ እሷ የምታቀኛው ልቄ የተባለው ምንም የተከበርክ ሰው ብትሆን ባለቤትህ ነው በደንብ የምታውቅ አይደል? ስለዚህ መከባበር ሊቀንስ ይችላል። ይሄ ዲፎልት ነው። እና አይ ትክክል አልተናገሩም አለች። አቡበክር ስዲቅ ተበሳጩና አንቺ ነብዩን ብለው ሊመቷት ሲሉ ሰይዳችን በጀርባ ደበቋት። ተው በቃ አቡበክር ታርቀናል ውጣ አሉ። ወጦ ሄደ። ሰይዳችን ሳባረኳትን አይሻ እንዴት ሊመታሽ ሲል እንደተከላከልኩ አይሻለ። ችግርን ወደ ፍቅር መለወጥ የሚችሉ ቅመም ነበሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ምርጥ መሪ፣ ምርጥ የጦር ጀነራል፣ ምርጥ አባት፣ ምርጥ ባል ነበሩ። ምርጥ የሊደርሺፕ አቅም ነበራቸው። የዓለማችን ዕውቁ ጸሐፊ ማይክል ኸርት አንድ መጽሐፍ ጽፏል። ይህ መጽሐፍ የዓለም ተጽዕኖ ፈጣሪ 100 ግለሰቦችን ያጠቀሰበት መጽሐፍ ነው። መጽሐፍ 100 ሰዎችን ጽፏል። ሰውየው ሙስሊም አይደለም፣ ይሁዳ ነው። መጽሐፉ ላይ የዓለምን ታሪክ የለወጡ ብሎ መስፈርቶችን ካስቀመጠ በኋላ ቁጥር 1 ያስቀመጣቸው ማንን ይመስላል?
ነብዩና መሐመድ ሰለላሁ ዐለይሂ ወሰለም እንደ ነብዩ ሰለላሁ ዐለይሂ ወሰለም በትንሽ ጥሬ ዕቃ ትልቅ ኢምፓየርስ ሲቪላይዜሽን የገነቡ እንደሳቸው የለም ይላል። ያኔ አረቡ ትውልድ ዘላን ያን ዘላን ትውልድ ይዘው ያን ግመል ጠባቂ ትውልድ ይዘው ፍሮም ዚሮ ቱ ሂሮ ከዜሮ ወደ ሰማይ ያመጣው መስፈርቱን ሲያስቀምጠው ጉድ ነው የምትሉ የሊደርሺፕ ብቃታቸው ከህዝቡ ጋር የመናኗር ብቃታቸው አንድ ታሪክ ልንገራችሁ የረሱልን ስብዕና ይገልጽላችኋል። ብዙ ጊዜ አን አቢ ሁረይራ ስንል ትሰማላችሁ። ስለ አቡ ሁረይራ ይወራል። አቡ ሁረይራ ማቃለ እውቁ የሐዲስ ዘጋቢ ነው። የነብዩን ንግግር ካስተላለፉልን ታላቁ ሰሃባ አንዱ አቡ ሁረይራ ይባላል። ታዋቂ ነው፣ ሐዲስ አዳኝ ነው። እንደ ድመት እሳቸው ጥግ ቁጭ ብሎ አንዴ ይላል አቡ ሁረይራ በጣም ራበኝ ይላል። ማን ያብላኝ ምሳ በጣም ርቦኛል። ርቦኝ መሬት ላይ ተገላበጥ ግዴ ለማንድ ሰው ይጋብዘኛል ብዬ መንገር ላይ ወጣው። መንገር ላይ ስወጣ ሰይድና አቡበክር መጥቷል። ኸሊፈቱ ረሱልላህ ሰለላሁ ዐለይሂ ወሰለም። ከዛ አቡበክርን ሰላም አልኳቸውና አንድ የቁርአን አንቀጽ ጠየቅኳቸው። አቡበክር ይሄ ትርጉሙ ምንድነው አልኳቸው። እሳቸው ትርጉሙን ነገሩኝና ተከተለኝ አላሉኝም አለ። እሱ ሐሳቡ ትርጉሙን ነግረውት ምሳ እንዴት ነው ንድ እንዲሉት ነው የፈለገ አላሉኝም አለ። ከዛ ሌላ ሰው ጠበቁ። ሰይድና ዑመር መጡ። ደርሳቸውም የቁርአኑን አንቀጽ ጠየቅኳቸው። ሰይድና ዑመርም አብራሩልኝና ተከተላሉኝ። ወዲና ሸዋል ዛሬ ምን ሊውጠኝ ነው ምሳ ሳልበላ። መጨረሻ ላይ ፈጃአ አቡል ቃሲም የቃሲም አባት የዓለሙ ጨረቃ ብቅ አሉ ይላል። ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ትክ ብለው አዩኝና ፊቴና ውስጤ ምን እንደፈለገ አወቁ አሉ። ከዛም ያ አባ ሂር አሉኝ። አንተ አቡ ሁረይራ አሉኝ። ለበይክ ያ ነብይ አላህ አልኳቸዋል። الحق ተከተለኛል። ለርሳቸው የቁርአን ማብራሪያ ያስፈልግማል። ያንቀጽ ምንድነው ምናምን ያስፈልግማል። ተከተልኳቸው። ቤቱ በራቸው ጋር ደረስነ። እንግባ ብሎ አስፈቀዱ። ቤታቸው እኮ ነው። ስብናቸውን ተመልከት። እንግዲህ ይዣለው ልግባ አሉ። ግቡ አሏቸው ሚስቶቻቸው። ገቡ። ሲገቡ ጠረጴዛው ላይ በወተት ብርጭቆ ተቀምጧል። በብርጭቆ ወተት አለ። ይሄ ወተት ከየት መጣ? እርጋታቸው ስክነታቸው ይስባል። ሰለላሁ ዐለይሂ ወሰለም አንዱ የነብዩ ውበት አንደኛ ተክለ ቁመናቸው ነው። ጨረቃ ነው የሚመስሉ። አንገተ መቃ ነበር። የአይናቸው ሽፋሽፍ ረጃጅም ነበር። ቅንድባቸው የገጠመ ነበር። ቁመናቸው ደልዳላ፣ ደረተ ሰፊ። ገጠር ላይ አንዲት አዕራቢ ስለሳቸው ገልጻለች። ሲራመድ ስክነት የሚላበሰው ንግግሮቹ የተመዘኑ ካፉ ሉል የሚፈስ ይመስላል ትላለች። ስክነቱ የሚስብ አይናቸው ውስጡ በጣም ነጭ፣ ጥቁሩ በጣም ጥቁር የተኳለ ነበር አይናቸው ትላለች። እንዲህ ስታያቸው ሰው አይቷቸው ይሄ ፊት አይዋሽም ነበር ሚላቸው። ረሱልን አይቶ ይሄ ፊትም አይዋሽም ይል ነበር። ሚዋሽ ቁንጅና አልነበር። አንዱ ቁንጅናቸው፣ ሁለተኛ ስክነታቸው። ይሄ ወተት ከምን መጣሉ? እገሌ ነው የላከላችሁ ሰለላሁ ዐለይሂ ወሰለም። ከዛም አቡ ሁረይራ ወተት መኖሩን ሳይ ደስ አለኛል። ልጠጣ ነው ረሃቤን ላስታክስ ነው ብዬ ዞር ስል ነብዩ ሰለላሁ ዐለይሂ ወሰለም አንተ አቡ ሁረይራ አሉ። ለበይክ አልኳቸው። የሚጠጣ መስሎታል። አህሉ ሱፋ የሚባሉ አሉ። እነሱን ጠርተናል። አህሉ ሱፋ ማለት ከነብዩ ሰለላሁ ዐለይሂ ወሰለም መስጂድ ጀርባ የሚኖሩ ቤት የሌላቸው ትዳር ልጅ ረሃብ ውስጥ ያሉ ግን በሳቸው ያመኑ ናቸው። ሰደቃ ሲመጣ ይልኩላቸው ነበር። በሳቸው ቤት ኢንቨስትመንት ነው የሚኖሩ። አንተ አቡ ሁረይራ ጥራቸዋል። 300 ናቸው። አቡ ሁረይራ ተከዝኳለ። ይችን ወተት እጠጣለሁ ስል አሁን ከ300 ሰው እንዴት ነው የሚተርፈኝ? ግን መታዘዝ አለብኝ። ዱብ ዱብ አህለ ሱፋን አሰልፎ መጣ። አስገባ ተባለ። አቡ ሁረይራ ምን እያሰበ ነበር? ግድ የለም ይግቡ። መጀመሪያው ያው ጠጣ ይሉኛል ነው አረ የሚጠበቀው። ኤክስፔክት ያረኩት ጠጣ ይሉኛል። እንግዲህ ሰይዳ ነቢያችን ይጠጣሉ፣ እኔ ግማሹ እዛ የደረሰ ይደርሰዋል አይደል? ይሄን ታሳቢ አድርጌ ጠራዋቸው። ቁጭ አሉ። አቡ ሁረይራ ቁምና አጠጣሉ። የለም ዛሬም እንግዲህ ርቦት ሊያድር ነው አቡ ሁረይራ።
ግን ትእዛዝ ነውና ብርጭቆውን ወስጄ ሰጠውታል። እዚህ ጋር የአላህ ተአምር ተከሰተ። ብርጭቆውን አንዱ ይጠጣል እስኪጠግብ ሲመልስልኝ ብርጭቆ አልጎደለም ይላል። ሁለተኛው ይጠጣል ብርጭቆ አልጎደለም። ሁሉ ጠጡ ብርጭቆ አልጎደለም። አላሁ አክበር። ከዛ የሞላውን ብርጭቆ ይዤ ወደ ነቢያችን መጣው። እንታ አቡ ሁረይራ አሉ። ለበይክ አልኳቸው። ማን ቀረ? እኔና እርሶ አልኳቸው። ስላቸው ያንተ ነብይ ቀድመው የሚጠጡ ይመስልሃል? ይሄ አልነበረም ስብዕናቸው። ቁጭ በልና ጠጣሉ። ቁጭ አልኩና ተደላደልኩና ወተቱ ጋር ተገናኘናል። ግጥም አረኩታል። ጠጣው። እንግዲህ የትናንትንም የነገንም ነው የሚጠጣ፣ ነገ ላይ ያገኝ ይችላል። ጨረስኩ ብዬ ስመልስላቸው ጨምራሉኝ። ተናብያይቼ ጨመርኳል። መለስኩላቸው ጨምራሉኝ። ጨመርኳል። መለስኩላቸው ጨምራሉኝ። ያኔ ምን አልኳቸው? ወለዚ በዐሰከ بالحق لا اجد له مسلكا ማስገቢያ የለኝም አልኳቸዋል። ሞልቷል። ነብዩ ሰለላሁ ዐለይሂ ወሰለም ምርጡ ነብይ ቢስሚላህ ብለው አላህን አመስግነው መጨረሻ ጠጡ። ያንተ ነው ሰለላሁ ዐለይሂ ወሰለም። ይህ ስብዕና ነው። ከእናትና አባቴ ፊዳ ይሁንልህ እንዲባሉ ያረጋል። ኑረው አሳያቸው። ሰው እንዲያነግስህ ባህሪያ ልትሆንለት ይገባል። ያላገለገልከው ህዝብ ከፍ ያደርጋል። ያገለገልከው ህዝብ ጋር ስትኖር ግን ሴኩሪቲ ያስፈልጋል። አብረኸው ከኖርክ ችግሩን ከታመምክ አብረህ ካካፈልከው ህዝብ ነው ያንተ ጠባቂ። ከህዝብ ጋር እንዲህ መኖር የሚችሉ የመሪነት ጥበብ ነበራቸው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። የወጣቱን ስነ ምግባር ስነ ልቦና የተረዱ ነብይ ነበሩ። አንዴ ጦርነት ላይ አቡ ቀታዳ ጦርነት ላይ ወጣ። የወጣቱን ስነ ምግባር እንዴትና ስነ ልቦና እንዴት እንደተረዱት ተመልከቱ። ጦርነት ወጣ። ጦርነት ላይ ፍልሚያ አለ፣ በሰይፍ መሞሸላለቅ ነው። ከሩቅ የተወረወረ ቀስት የአቡ ቀታዳን አይን አፈሰሰ። አይኑ ተንጠለጠለ፣ በጅማቱና በስቡ ተንጠለጠለ። ከዛም ባልደረቦቹ መጡና እንግዲህ አላህ ኸይር ይተካል፣ አይንህ ፈሰሰ አሉት። እንቁረጠው እንደ ጅማቱን ስቡን አሉት። ሲሉት ተው ወደ ነቢያችን ወሰዱኛል ሰለላሁ ዐለይሂ ወሰለም። አቡ ቀታዳ ነቢያችን ፊት ቆመ። የአላህ መልእክተኛ አይኔ እኮ ፈሰሰ አላቸው። ሁለት ምርጫ ሰጡት። እንሽእት ከፈለክ ወደ ቦታው ልመልስልህ፣ ከፈለክ ደግሞ ታገስና ጀነት አለህ። ባድ ምርጫ ነው አይደል? እንዴ የተባለች ሌላ ሴት አለሽ ምታቋት። አቡ ቀታዳ ወጣት ነው፣ ቆንጆ ነው፣ ሚስቶች መጨማመር የሚወድ ነበርና የአላህ መልእክተኛ አላቸው እኔ እንደምታየኝ ሴቶችን ወዳለዋል። ተፈጥሮ ነው። ሴቶችን በጣም ነው መወድና ትንሽ አይኔ ፈሶ ብጠይቃቸው እሺ ላይሉኝ ይችላል። ግልጽ ነው አይደል? እምቢ ብላይ ነው ሴቷ የምትሸሸውና እባክህን አይኔን መልስልኝ ወልጀነቱ ኢንሻአላህ አላቸው። ጀነት ኢንሻአላህ አላቸው። ሰሃባ ሲባሉ ሰው ናቸው፣ ግን ምጡቅ ሰዎች ነበሩ። የሰው ቀለም ነበራቸው። የአላህ መልእክተኛ አይኔን መልስልኝ ወልጀነቱ ኢንሻአላህ አላቸው። ነቢያችን አጣሂክ ይላል፣ ፈገግ አሉ። ገረማቸው ንግግሩ። ከዛም አይኑን ወደ ውስጥ መለሱና እጃቸውን አሳርፈው ዱዓ አድርገው ሲያነሱት ይላል ዘጋቢው የትኛው አይኑ እንደተመታ እስከነማናውቅ ድረስ። አላሁ አክበር። ወጣት ነው፣ ስለ ንቦናውን ተረዱት። አንተ ጀነትን ከኔ ጋር ይባላል እኮ አይደል? ነብዩ ፈገግ ነው ያለ ሰለላሁ ዐለይሂ ወሰለም። የሁሉን ስነ ንቦና የሚያውቁ ነበር። የሽማግሌውን፣ የወጣቱን፣ የልጁን፣ የችግረኛውን የኖሩ ነብይ ነበሩ ሰለላሁ ዐለይሂ ወሰለም። አንድ ታሪክ ልከል። የኸንደቅ ዘመቻ ሁላችሁ ታውቁታላችሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከቁረይሽ የመጣባቸውን ጥቃት ለመከላከል ትልቅ ጉድጓድ ቆፍረው ነበር። ጉድጓዱ በፈረስ የማይዘለል ድልድይ ለመስራት የማይመች ጥልቅ ነበር። ያኔ ሰሃቦቹ እየቆፈሩ እያለ መሃል ላይ ከባድ አለት ገጠማቸው። አቤቱታ ወደ ነቢያችን ሰለላሁ ዐለይሂ ወሰለም አቀረቡ። መጣው አሉ ሰይዳችን። ሁሉም ሲቸግረው ወደ እሳቸው ነው የሚመለሰው። መዶሻውን ተቀበሉ። ያ ሁሉ ጀግና ሰሃባ የሞከረውን አለት ቢስሚላህ ብለው መቱት፣ ተበታተነ።
ያኔ እጃቸውን ሲያነሱ ከስር ሽርጥ ከላይ ፎጣ አርገው ስለነበር እጃቸውን ሲያነሱት ሆዳቸው ተገለጠ። ሲገለጥ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከረሃብ የተነሳ 2 ድንጋይ አስረው ተቸግረው ነበር ያኔ ወቅት ላይ። ሰሃባውም 3 ቀን አልበላንም ይላል ጃቢር ኢብኑ አብዱላህ፣ ውሃ ብቻ ነው የጠጣ ነው ይላል። ይሄን ሳይ በጣም አዘንኩ። ነብዩን አስፈቀድኳቸውና ወደ ቤቴ ሮጥኩ። ባለቤቴን ሄድኩና አሁን ያየሁትን ነገር መታገስ አልችልም፣ ነብያችን በጣም እርቧቸዋል፣ ምንም ይበላል አልኳት። ምንም የለንም። ሷዑን ሚን ቡር 1 ኪሎ ከ40 ግራም የምትሆን ገብሳለች፣ ስትፈጭ ደግሞ ታንሳለች፣ ደግሞ ትንሽ የምትታረድ እንሰሳለች። እባክሽን ዱቄቱን ፍጪው፣ ሊጥ አድርጊው፣ ዳቦን ጋግር፣ እቺንም እንረዳት፣ ስጋን ቀቅልና በዳቦ አርገን ነብዩ መጥተው ትንሽ ይቅመሷል። ሚስትም እሺ አለች። ደግ ሚስት ለኸይር ታግዛለች። እሺ ብሎ ሊወጣ ሲል ያዘችው። ጃቢር አለችው ያለችኝን አይታታል፣ ዳቦና ትንሽ ስጋ ነች፣ ደግሞ ሌላ ሰው አስከትለህ አምጥተህ እንዳታሳፍረኝ አለችው። ሚስቶች ይጨነቃሉ ታውቃለህ፣ ነርቨስ ነው የሚሆኑ። እንግዳ ሲጠራ ሚስት ትንሽ ባህሪዋ ቢለወጥ ተረዳ። ይበቃን ይሆን ወጡ ይደርስ ይሆን ደግሞ ዱለት አረኩበት ሰላጣውሳ እየሷ ወጥ ልባል ነው። ጭንቀት ውስጥ ናቸው ሴቶች። አደራህን ብላ ያዘችው። ግድ የለም ወደ ነብዩ ሄደና በጆሮአቸው ቀስሎ የአላህ መልእክተኛ ትንሽ ዳቦና ስጋ አለች፣ እርሶ ከአንድ ሰው ጋር ሊያም 2 ሰው አስከትለው ይምጡ አላቸው። ሲላቸው ያንተ ነብይ ሰራዊት ጥለው ሄደው ሊበሉ? ይሄ አይደለም ስነ ምግባራቸው። ምን ያህል ነው አሉት። እንዲህ ነው አላቸው። ቆሙ ሰራዊቱ መሃል። ሰራዊት ሆይ ጃቢር ቤት ምሳ ተጠርታችኋል። ጃቢር ሹልክ ካለና ወደ ሚስቱ ሩጫው ቤት እንደደረሰ ላይ ይተነፍሳል። ምን ነብዩ ጉድ ሰሩኛል፣ ሰራዊቱን ይዘውልሽ መጡ። አልነገርኩህም ነበር? ነግረሽኛል። ነገርካቸው? አዎ። ምን ያህል እንዳለ ነግርሃቸዋል? አዎ። ኢዘን ሁወ አዕለም፣ እሳቸው ያውቃሉ ተዋል። አላሁ አክበር። ቤት እንደደረሱ ያንተ ነብይ ሳሎን ቁጭ ብለው ሊመገቡ በጭራሽ ኪችኑን አሳዩኛል። ኪችን ውስጥ ገቡ። ነብዩ ሰለላሁ ዐለይሂ ወሰለም ሊጦ የታል የተቦካው አሳዩአቸው። ቢስሚላህ አሉት። ስጋው የታል? ቢስሚላህ አሉት። ጃቢርን ጠሩና 10 ሰሃባ ያደረክ ሳሎን አስገባሉት። እሳቸው ኪችን ውስጥ ናቸው። የጃቢር ሚስት አንድ ሰራተኛ ጨምራ ዳቦ ይጋግራሉ። ስጋው እየበሰለ ነው። ከስጋው ያነሳሉ፣ ዳቦው ውስጥ ያረጋሉ። 10 ማዕድ ይልካሉ። 10ሩም በልቶ ጠግቦ ይወጣል። ስጋ ቃፉ እያወጣ ሌላ 10 ይተካል፣ በልቶ ይወጣል። ሌላ 10 ይተካል፣ በልቶ ይወጣል። 100 ዙር ገባስ። አላሁ አክበር። ጃቢር ተጠየቀ፣ ስንት ነበራችሁ? 1000 ነበርነ። በአላህ ይሁንብኝ 100 ሺህ ብንሆን ይበቃን ነበር አለ ጃቢር። እኔ ግን እዚህ ጋር የመልእክተኛው የሊደርሺፕን ሳይንስን ያየው ተመልከቱት። 100 ሰው በልቶ ጠግቦ ወጥቶ እስኪሄድ 1000 ሰው ነብዩ መሐመድ የት ውስጥ ናቸው? የት ውስጥ ናቸው? ኪችን ውስጥ ናቸው። ሰዓት አለ፣ ሙቀት አለ። ከሊጡ ይቆርሳሉ፣ ዳቦ ይጋገራል፣ በስጋ ተደርጎ ይሰጣል። እስኪ አስሉት 10 ሰው በልቶ ለመውጣት ስንት ደቂቃ ይፈጃል? ስንት ደቂቃ ይፈጃል? ምሳ ስትበሉ 30 20 10 3 ደቂቃና እንግዲህ 100 ዙር ገብቷል። 100 ጊዜ 3 ስንት ነው? 300 አይደለም? ወደ ሰዓት ለውጡልኝ። ስንት መጣ? ስንት ሰዓት? 100ን በ60 አካፍሉ። ስንት ይመጣል? 5 ሰዓት 4 ሰዓት በትንሹ 3 ሰዓት በሉት። 3 ሰዓት ሙሉ የዓለሙ ፀሐይ ኪችን ውስጥ ነበር። ሰራዊቱን አብልተው ለነጃቢር ስጋውንና ዳቦውን ትተው ትንሽ ቀምሰው እሳቸው ወጡ ሰለላሁ ዐለይሂ ወሰለም። እንዲህ አይነት ስብዕና ነው የነበራቸው ነብይ መሐመድ ሰለላሁ ዐለይሂ ወሰለም። ይሄ የሊደርሺፕ ብቃት ካንተ በፊት እንሰዋ እንዲሉ አደረጋቸው። ቁመው የሚያበሉ ነብይ፣ ቁመው የሚያጠጡ ነብይ ነበሩ ሰለላሁ ዐለይሂ ወሰለም። ከህዝብ ጋር መኖርን ያስተማሩ ነበሩ። ሰለላሁ ዐላ ረሱልላህ። በጣም አመሰግናለሁ። በጣም እወዳችኋለሁ። እንመላለሳለን። ይሄ መጀመሪያ እርምጃችን ነው። በስፋት ከትላልቅ ኡስታዞች ሸኾች ጋር መተን
እንደምናያችሁ ተስፋ አደርጋለሁ። አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።